በትንቢተ ኤርምያስ ምዕራፍ 33 ቁጥር 6 ጀምሮ ያለው የእግዚአብሔር ቃል እንደዚህ ብሎ ይነግረናል። ይሁን እንጂ ፈውስንና ጤንነትን እንደገና ይሰጣለሁ፣ ሕዝብን እፈውሳለሁ፣ በብዙ ሰላምና በእርጋታ እንዲኖሩ አደርጋለሁ። የይሁዳን ምርኮና የእስራኤልን ምርኮ እመልሳለሁ። ቀድሞ እንደነበሩት ሁኔታ አድርጌ ይበጃቸዋለሁ። እኔን ከበደሉበት ኃጢአት ሁሉ አነጻቸዋለሁ። በእኔ ላይ ያመፁበትን ኃጢአታቸው ሁሉ ይቅር እላለሁ። ይቺ ከተማ ለእርሱ ያደረጓትን በጎ ነገር ሁሉ በሚሰሙት የምድር ሕዝቦች ሁሉ ፊት ለዝና፣ ለደስታ፣ ለምስጋና፣ ለክብር ትሆናለች። ከምሰጣትም የተትረፈረፈ ብልጽግናና ሰላም የተነሳ ይፈራሉ፣ ይንቀጠቀጣሉ ብሎ የእግዚአብሔር ቃል በዚህ ቦታ ለእስራኤል ቤት ይነግረናል። በዚህ በትንቢተ ኤርምያስ ምዕራፍ 33 ቁጥር 6 ጀምሮ የእግዚአብሔር ቃል ለእስራኤል ቤት እንደነገራቸው እንደገባላቸው ቃል ኪዳን እንደገና እድልን እንደሰጠላቸው በጌታ በኢየሱስ ስም በእናንተ ላይ፣ በቤታችሁ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ፣ በትምህርታችሁ ላይ፣ በእያንዳንዱ ወይ በመንገዳችሁ ላይ ዛሬ ቃል ላወጣላችሁ ፈልጋለሁ። እግዚአብሔር አምላክ ለእስራኤል ቤት እንደገና እድልን እንደሰጠላቸው ባድማ የሆነውን ምድራቸውን በምርኩ የተበላው ምድራቸውን ከዚህ በኋላ የመቀጠል እድል የለም ብለው የደመደሙ ምድራቸውን እንደገና ሊፈውስ፣ እንደገና ጤንነታቸውን ሊመልስ፣ እንደገና ምርኳቸውን ሊመልስ፣ እንደገና የተወሰደባቸውን ነገር እንደገና ወደ እጃቸው ለማስገባት እግዚአብሔር አምላክ በዚህ በትንቢተ ኤርምያስ 33 ቁጥር 6 ላይ እንደነገራቸው እንደ እግዚአብሔር ቃል መሰረት ዛሬ በላያችሁ ላይ ቃል ላወጣላችሁ ፈልጋለሁ። እንደገና እድል ይሰጥላችኋል። እንደገና ምርኳችሁ ይመለሳል። እንደገና በሮቻችሁ ይከፈታል። እንደገና እግዚአብሔር አምላክ የተወሰደባችሁትን ነገር ወደ እጃችሁ መልሶ ያስገባል። በዚህ ቦታ ምድራችሁን ይፈውሳለሁ ይልና ጤንነታችሁን ይመልሳሉ ይላል። ከዛ ምርኳችሁንም ይመልሳሉ። የእስራኤልን ያዕቆብን ምርኮ እንደገና ይመልሳሉ ይላል። በኢየሱስ ስም ዛሬ ጸልያለሁ። ጠላት ወደቀ፣ አከተመ፣ ሞተ። ከዚህ በኋላ መቀጠል አይችልም። ከዚህ በኋላ ማደግ አይችልም። ከዚህ በኋላ ነገሩ መከናወን አይችልም ብሎ በደመደመ ነገሮቻችሁ ላይ እግዚአብሔር አምላክ የእንደገና አምላካችሁ እግዚአብሔር እንደገና እድልን ሰጥቶላችሁ በውርደታችሁ ፈንታ የክብርን አክሊል፣ በሐዘናችሁ ፈንታ የደስታን አክሊል፣ በለቅሷችሁ ፈንታ የሳቅን አክሊል እግዚአብሔር አምላክ ያጎናጽፋችኋል። በጌታ በኢየሱስ ስም የተወሰደባችሁ ምርኮ ተመልሶ እንደገና ለምስጋና ትቆማላችሁ። ከወደቃችሁበት ቦታ ተነስታችሁ እንደገና የምስጋና ምዕራፍ ትጀምራላችሁ። የወደቀውን የዳዊትን ድንኳን እንደገና አቆማለሁ ብሎ የተናገረ እግዚአብሔር አምላክ የወደቀውን ነገሮቻችሁን እንደገና ያነሳል። ይህ ሳምንት ለእናንተ የምስጋናና የምስራችን የምሰሙበት ሳምንት ነው። በትንቢተ ኤርምያስ 33 ቁጥር 6 ላይ የተነገረው የእግዚአብሔር ቃል በሕይወታችሁ አካልን ይለብሳል። ምድራችሁና ጤንነታችሁ ይፈወሳል። ምርኳችሁ ይመለሳል። በሮቻችሁ ይከፈታሉ። እግዚአብሔር ከእናንተ ጋር በታምራት ይቀጥላል። ሻለው ወዳችኋለሁ። ነቢይ አማን ነኝ በእንጦጦ ፓርክ ውስጥ ዛሬ ይህን እድል አግኝቼ በላያችሁ ላይ አውጃለሁ። ይህ ቃል አካሌን ልበስላችሁ። ተባረኩልን። ወዳችኋለሁ። ሻለው